የተከበራችሁ አድማጮች ባላችሁበት እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እንላለን። የመዝናኛና የመረጃ ፕሮግራም ባነው አለው የገና ጥምቀት ባነው አለው ሲወጣ ታቦቱ ባነው አለው ጸበሉ ተረጭቶ ባነው አለው ባህረ ጥምቀቱ። የጥምቀት በዓል ከጊዜ ወደ ጊዜ የዓለም አቀፉ ህብረተሰብ ቀልብ እየሳበ የመጣ ታላቅ ሃይማኖታዊ ክብረ በዓል ነው። ሀገራችን ኢትዮጵያ የኢየሱስ ክርስቶስን ጥምቀት ከሚያከብሩ ጥቂት የዓለማችን ሀገሮች አንዷና ዋነኛዋ ናት። ይህ ታላቅ ሃይማኖታዊ በዓል ከህዝቡ ባህል ጋር ጥብቅ ትስስር ያለው ስለሆነም ከሃይማኖታዊ በዓልነቱ ባሻገር ባህላዊ ፋይዳውም ጎን ለጎን የሚሄድ ነው። የዚህም ቋሚ ምስክር ከዚህ በዓል ጋር የሚነሱና የሚወሱ ስነ ቃሎችም እንደዚሁ የሚጠቀሱ ናቸው። ለሶስት ቀናት ያህል ከከተራ እስከ ቃና ዘገሊላ በተከታታይ የሚከበረው ይህ ታላቅ መንፈሳዊ ሃይማኖታዊ ስርዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገለጫ ከመሆኑም በላይ ለምእመናኑ በረከት የሚያስገኝ ነው። እልልታን የሚያውቅ ህዝብ ምስጉን ነው የሚል አባባል በመጽሐፍ ቅዱስ ላይም አለ። ይህ የሚያመለክተው እንግዲህ በጥምቀት በዓል ላይ ወንዶች በጭብጨባ ሴቶች በእልልታ በዓሉን የሚያደምቁበት ነው። ቤተክርስቲያናችን በአደባባይ ወጥታ ከምታከብራቸው ሁለት በዓላት አንዱ የጥምቀት በዓላችን ነው። አንደኛው የመስቀል በዓል ነው። እነዚህ በዓላቶቻችን ታቦታት ከየቤተ መቅደሶቻቸው በሊቃውንት፣ በካህናት፣ በሰንበት ትምህርት ቤት ወጣቶች፣ በሀገር ሽማግሌዎች በዝማሬ፣ በሽብሸባ፣ በእልልታ ወጥተው የሚያከብሯቸው ናቸው። ታቦታቱ ከአብያተ ክርስቲያናቱ በክብር ወጥተው በህዝቡ እልልታ ሽብሸባና በካህናቱ ውብ ያሬዳዊ ዝማሬ ወደ ወንዝ ወይም የተዘጋጀ የውሃ ቦታ በመውረድ የሚጀመረው ይህ በዓል ህዝቡን በሰፊው የሚያሳትፍ ነው። እንደ ነገ ጥምቀት ሊሆን እንደ ዛሬ ከቀኑ 10 ሰዓት ጀምሮ ታቦት ይወጣል። መቼም እንደምታውቀው ለጥምቀት ያልሆነ ቀሚስ ይበጣጠስ ነው የሚባለው። ሁሉ ይጨፍራል፣ ይደሰታል። ታቦቱን ለማንገስ ደስታችን መቼም እስኪነጋ እንቸኩላለን። ህዝቡ በየቋንቋ ኦሮምኛ ለብቻ በዚህ ይጫወታል። ምንጃር የሚባል ጨዋታ አለ። የምንጃር የአማራ ጨዋታ የሸንኮራ ምንጃር ይጫወታል። ጉራጌኛ በዚህ ለብቻው ይጫወታል። ወላይታ ለብቻው በዛ ይጫወታል። ትግርኛ በዛ በኩል ይጫወታል። ይሁሉ ሲሆን ሁሉም ደስ ብሎት በየብሔሩ ደስ ብሎት አንድ ጊዜ ከዛ ብልኮ አይተን እንደገና ደግሞ ሌላውን እናያለን። ሄደን ታቦቱ ሲሄድም እንደዚሁ እየጨፈረ በዛው በየቋንቋው በጣም ደስ ይላል። ያኔ ደግሞ በዚህ ላይ ኮረዳዎቹም ጎረምሶቹም ይሽኮረመማሉ። ተከትለህ ልጅቷን ደስ ካለችው በቃ እየተከተለ ያበስላል። እርግት ያለ ባህሉን ያለቀቀ ህዝቡ እርስ በርሱ የሚፋቀር መተሳሰብ መፈቃቀር አለ። ያለውን አውጥቶ ይሄ በዚህ ተሳፈር በዚህን ካሄድ ይባባላል። የተቸገረን ይረዳል። ወጣት ልጃገረዶች ለምሳሌ የሀገር ልብስ ለብሰው ነው የሚመጡት። እንደዚህ በሱሪ ብቻ አይደለም፣ ሁሉም በሱሪ ተጣብቆ አይደለም። ያን ጊዜ በቀሚስ ነው። ሁሉም ደግሞ ቀሚስ በቃ ከባቷ በላይም አይሆንም እና በቃ ሴቶች ሰውነታቸው እንዲጋለጥ አይፈልግም። የሴቶች ሰውነት ትንሽ የተጋለጠው ያየን እንደ ብርቅ ነው የምናየው እውነቱን ለመናገር እና ባተከዟን ነው የሚታየው። በቃ ከዛ በኋላ እንደዛ እየሆነ እየተፋቀረ የከንፈር ወዳጅ ምናምን የሚባል ነገር አለ። ሁሉ በግልጽ የከንፈር ወዳጅ ደግሞ እንደዚህ በግልጽ ብሎ አይያዝም ነበር። በትምህርት ቤት ሁሉ በደብዳቤ ሰው ተልኮ መከራ አይተን ስቃይ አይተን ነው። ደብዳቤ ስንጽፍ ደግሞ ስዕል ሰርተን ልብ ሰርተን ልባችን በጦር ተወግቶ ደሙ ሲንጠባጠብ ከረሜላ በፖስታ እየተደረገ በልጅ በህፃን ልጅ ይላካል። ከዛ ተቀብላሽ ያለች እንደው ደስታችን እንደውም እሱ ደግሞ እንዳታይ ሰው እንዳያይ ሩቅ አገር ሄደን ነው የምናወራው። ከሌ ከከሌ ጋር ታታይ ከተባለ በጣም መፍረት ነው። ውርደት እንደ ውርደት ነው የሚቆጠርና ፍቅሩ ደስ ይላል። የዛን ጊዜ ታዲያ እንዲህ ተደባብቆ የሚደረግ ፍቅር በጣም ደስ ይላል። መቼ ባገኘኋት መቼ ባገኘሁት ነው የሚባለውና ዛሬ እዚህ አንዷን እዛ ደግሞ እዛ አንዷን ሄዶ ምን ዋጋለው? ያሁን እንደው ብቻ እግዚአብሔር በተስፋ መቼም እንኖራለን። መላው የኢትዮጵያ ህዝብ ክርስቲያኑም እስላሙም ሳይቀር ሰላም ሰጥቶን እንኳን ለዚህ ለዛሬዋ ለተቀደሰችዋ ለጥምቀት አደረሰን። ለሚመጣው ዓመት ሀገራችን በልጽጋ ህዝቡም ደስተኛ ሆኖ አንድ ላይ ሆነን ለመድረስ ያብቃን። እግዚአብሔር ይሄንን ነው የምለው የምመኘው። የኢትዮጵያ ህዝብ ሁሉም አልፎለት ደስ ብሎት እንዲኖር ነው ፈልገው። ይህንን ውብና ድንቅ ክብረ በዓል ለማክበር ሀገር ተሻግረው ስርዓቱን ለማየት የሚመጡ የውጭ ሀገር ዜጎች ከአመት ወደ አመት ቁጥራቸው እየጨመረ መጥቷል። ይህም ሀገራችንን በዓለም አቀፍ ደረጃ ለማስተዋወቅ ያለው ድርሻ ከፍተኛ መሆኑ ምንም አያጠራጥርም። እነዚህ
በየትኛውም ዓለም ቢፈለጉም ሊገኙ የማይችሉ ታላላቅ የሆኑ ስርዓቶቻችን፣ ሃይማኖታዊ ክንዋኔዎቻችን ብዙውን አገራዊውን የውጭ ዜጎችንም የሚስብበት ሁኔታ ትልቁ ነገር ያሬዳዊ ዜማችን አንዱ ትልቁ ቅርሳችን ያሬዳዊ ዜማችን ነው። በየትኛውም ዓለም የሌለ ነው። እነዚህ ዜማዎቻችን ከበዓላቱ ጋር ተያይዘው በሊቃውንቱ የሚደረጉት የሽብሸባ ስነ ስርዓት፣ ያለባበስ ስነ ስርዓቶቻቸው ከጥምጥሙ ጀምሮ መቋሚያችን፣ ጽናጽላችን እንደዚሁም በሰንበት ትምህርት ቤት ወጣቶቻችን በልዩ ልዩ ትርኢት የሚደረጉት ሃይማኖታዊ በዓላቶቻችን የሀገራችን ዜጎችም ይህንኑ መሰረት በማድረግ በተለያየ ሁኔታ በባህል፣ ባለባበስ፣ በሆታ፣ በልልታ፣ በጭብጨባ፣ በልዩ ልዩ ህብረ ብሔራዊ ዝማሬዎች የሚያደርጉት የሚያሳዩት እንቅስቃሴ ለቱሪስቶቻችንን የበለጠ ትኩረት ሳቢዎቻችን ናቸው። በማያውቁት ሀገርና በማያውቁት ቋንቋ በሚደረገው መጽሐፍ ቅዱሳዊና ሰማያዊ ስነ ስርዓት መንፈሳዊ ኃይል ተማርከው የሚጠመቁ የውጭ ዜጎች እጅግ ብዙ ናቸው። በኢትዮጵያ ውስጥ በሁሉም የኢትዮጵያ አካባቢዎች የጥምቀት በዓል ደምቆ ቢከበርም በዓሉ የተለየና በድምቀት ከሚከበርባቸው ከተሞች አንዷ ጎንደር ናት። የብዙ ታቦታት ሀገር የሆነችው ይህቺ ከተማ በአይነቱ ለየት ያለ ባህረ ጥምቀትም አላት። ይህ የአጼ ፋሲል መዋኛ የነበረው ታሪካዊ ባህረ ጥምቀት ለጥምቀት በዓሉ ትልቅ ግርማ ሞገስ የሚሰጥ ነው። የነገ ተስፋና የቅርሱና ስርዓቱ ውርስ ተቀባይ የሆነው ወጣት ደግሞ በበዓሉ ላይ ትልቅ ተሳትፎ ያደርጋል። በዓሉ ከመከበሩ ከወራት በፊት በየሰንበት ትምህርት ቤቱ በልዩ ኮሚቴዎች የተለያዩ እንቅስቃሴዎች ሲደረግ ይቆያል። በተለይ ደግሞ በዓሉ ጥቂት ቀናት ሲቀሩት አካባቢን ከማስዋብ ጀምሮ በከተማዋ ለሚገቡ እንግዶች ኢትዮጵያዊ የሆነ አቀባበልና መስተንግዶ ይደረጋል። የመዝናኛና የመረጃ ፕሮግራም ከጥቂት ዓመታት ወዲህ ታይቶና ተሰምቶ በማይታወቅ መልኩ ለታቦታቱ ልዩ ክብር በመስጠትም የምንጣፍ ማንጠፍ ስነ ስርዓትም ማድረግ ተጀምሯል። ይህ አባቶችን ከማስደመም አልፎ በወጣቱ ስነ ስርዓትም ላይ ያላቸውን እምነትም እንዲጨምሩ አድርጓል። ባነዋለው የገና ጥምቀት ባነዋለው ሲወጣ ታቦቱ ባነዋለው ጸበሉን ተረጭት ባነዋለው ባህረ ጥምቀቱ እያንዳንዱ ዓመት የየራሱ መገለጫዎች እንዳሉት ሁሉ ለምሳሌ ባለፈው ዓመት የጥምቀት በዓል ላይ አንዳንድ ለየት ያሉ ክስተቶች መታየታቸው አልቀረም። ወደ 100,000 ገደማ የውጭ ሀገር ዜጎች፣ በውጭ የሚኖሩ ኢትዮጵያውያንና መንፈሳዊ ተጓዦች የታደሙበት ነበር የጎንደሩ ጥምቀት ስርዓት። ይህንን በቁጥር የበዛ ሰው ለማስተናገድም ሲባል በባህረ ጥምቀቱ ቅጥር ግቢ ውስጥ ልዩ የሆነ የመቀመጫ ቦታ ተሰናድቶ ነበር። ይህ በእግር ኳስ ሜዳ ውስጥ እንዳለ ክቡር ትሪቢዩን ያለ የመቀመጫ ስፍራ በአጼ ፋሲል መዋኛ ገንዳ ዙሪያ የተገነባ ነው። በዚህ ልዩ የሆነ ቦታ እንግዶች በክብር ሲስተናገዱ ውለዋል። የኢትዮጵያ ምዕመን በእንግዳ ተቀባይነቱ የታወቀ በመሆኑ ስነ ስርዓቱን ለመመልከት ለሚመጡ የውጭ ዜጎች የተለመደውን አቀባበል አድርጓል። ህዝበ ክርስቲያኑ ሃይማኖታዊ ስርዓቱን በቅርብ ለመከታተል የሌሊቱን ጨለማና ብርድ ሳይበግረው ጣፋጭ እንቅልፉና ሙቅ መኝታው ሳያታልለው በቦታው ይገኝና በዓሉን በደመቀ ሁኔታ ይከታተላል፣ ያከብራል። ምንም እንኳን የሀገር ጎብኚዎች ወይም ቱሪስቶች ለማየት የሚመጡት ባህረ ጥምቀቱን ካህናቱንና ሃይማኖታዊ ስርዓቱን ቢሆንም ለዚህ ሁሉ ውበት የሚሰጠው ምዕመናኑ ጭምር ነው። ምዕመኑም አንድ መስህ መሆኑ መዘንጋት የለበትም። ያለፈው የጎንደር የጥምቀት በዓል ካርኒቫል እንዲኖረው አንዳንድ እንቅስቃሴዎች ተደርገዋል። ከዚህም ውስጥ ዋነኛው በየመንገዱ ላይ ጊዜያዊ ድንኳኖችና ዳሶች በመጣል ባህላዊ መጠጦችና ምግቦች መስተንግዶም ጭምር ነበረው።
የጥምቀት በዓል የህዝብ በዓል መሆኑ እንዳለ ሆኖ ሃይማኖታዊ መሰረቱ ግን መቼም ቢሆን ለአፍታ እንኳን ሊዘነጋ አይገባም። ማንም ከየትኛውም አይነት የአደባባይ ትርኢት ጋር ቢያመሳስለው እንኳን የበዓሉ ትክክለኛ ትርጉም አመጣጥ ማስረዳትና ማስተዋወቅ የሁሉም ኃላፊነትም ጭምር ነው። ከቱሪዝም አንጻር ቢሆንም ከፍተኛ የሀገር ውስጥ ገቢ የሚያስገኘው ይህ ክብረ በዓል ሃይማኖታዊ ይዘቱ ተጠብቆ እንዲቆይ ሁሉም የየራሱን ኃላፊነት መወጣት ይጠበቅበታል። በዓሉም ጥንታዊነቱን ጠብቆ እንዲዘልቅ ትልቅ ጥንቃቄና ትኩረትም ይሻል። እንግዲህ ዓለምን የሚያስደምምና የሚያማልል ሃይማኖታዊ ትውፊት ባለቤት የሆነችው ኢትዮጵያና ቤተክርስቲያንንና ኢትዮጵያን ለይቶ ማየት ይከብዳል። ባዘቦቱም ቢሆን በመላ ሀገሪቱ ያሉት የቱሪስት መዳረሻዎች በአንድም በሌላ መንገድ ከቤተክርስቲያን ጋር የተገናኙ በመሆናቸው ቤተክርስቲያኑን መጠበቅ ሀገራዊ ግዴታ ያደርገዋል። መልካም የጥምቀት በዓል በያላችሁበት እንዲሆን በድጋሚ እንመኛለን። የተከበራችሁ አድማጮቻችን ፕሮግራሙን በማዘጋጀትና በማቅረብ ማይክ መቅደም አብሬያችሁ ነበር።